አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ይደርሳችሁ ይላል የሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው ሰላም ተናይስትልኝ እንደምንላችኋል ዜና እናሰማለን 6 ኮሎኔል 7 ብርጋዴር ጀነራል ማዕረግ ያላቸው ከፍተኛ መከላከያ መኮንኖች በቤተ መንግስት እስር ቤት በሚስጥር ታስረው እንደሚገኙ ከውስጥ የደረሰን መረጃ ያስረዳል የወያኔ ኮሎኔል ብርጋዴር ጀነራል ማዕረግ የተሰጣቸው መኮንን ተብዬዎች በሚስጥር በቤተ መንግስት እስር ቤት ለረጅም ዓመታት መታሰራቸው የተሰማ ሲሆን ቤተሰቦቻቸውም የሥራ ባልደረቦቻቸው የት እንዳሉ የማያውቁ መሆናቸውም ታውቋል የኦሮሞ የአማራ ብሔር ተወላጆች የሆኑት እነዚህ መኮንን በምን ምክንያት እንደታሰሩ የሚታወቅ ነገር የለም በእስርም ምን ያህል ጊዜ እንደሚቆዩ የተገለጸ ነገር የለም በ1997 ዓመተ ምህረት በተወሰደው የማግለል እርምጃ የኦሮሞ ብሔር ተወላጅ ብርጋዴር ጀነራል ሐሎም ታስሮ የነበረበት እስር ቤት መታሰራቸው ታውቋል ኮሎኔሎቹም እንዲሁም የብርጋዴር ጀነራል ማዕረግ ያላቸው ከፍተኛ የጦር አመራሮች አሁንም በቤተ መንግስት እስር ቤት የቆም ስቅላቸውን እያዩ ይገኛሉ የቀድሞው የቤንሻንጉል ክልል ፕሬዝዳንት አቶ አረጋል አይሸሹም በድንገት ታመው አማኑኤል ሆስፒታል መግባታቸው ታወቀ ባለፈው ሳምንት የከፍተኛው ፍርድ ቤት ለአቶ አረጋል አይሸሹም የወሰነላቸውን ውሳኔ አቃቤ ሕግ ይግባኝ መጠየቁ ይታወሳል አቶ አረጋል የታመሙት በድንጋጤ ምክንያት ነው የሚል ጥርጣሬ የተሰጠ ሲሆን በአሁኑ ወቅት አእምሮአቸው ታውቆ አንደበታቸው ተይዞ ከቤተሰቦቻቸው ጋር መገናኘትም ሆነ ማውራት እንዳልቻሉ ታማኝ ምንጮቻችን ይገልጻሉ በተያያዘ ዜና በሳውዲ አረቢያ በመታከም ላይ ያሉት አቶ በረከት ስምኦን አማጅ የደረሱበት መጥፋታቸው በሰፊው እየተነገረ ይገኛል የወያኔ ኮሎኔል ማዕረግ የተሰጣቸው የባለቤታቸው ወንድም እስካሁን ድረስ የት እንዳሉ ለማወቅ አልተቻለም ሲሉ ሪፖርተሮቻችን እየገለጹልን ይገኛሉ የኢትዮጵያ ብሮድካስት ኮርፖሬሽን የቀድሞ የኢትዮጵያ ራዲዮና ቴሌቪዥን ድርጅት 3 ከፍተኛ ኃላፊዎች በቅርቡ ስራቸውን በገዛ ፈቃዳቸው ለቀቁ የቀድሞ የኢትዮጵያ ራዲዮና ቴሌቪዥን የድርጅት ወቅታዊ ጉዳዮች ዳይሬክተር የነበሩት ጋዜጠኛ አሸብር ጌትነት የትምርታዊ ፕሮግራሞች ክፍል ምክትል ዋና ስራ አስኪያጅ የነበሩት አቶ ተመስገን ገብረሕይወት የመዝናኛ ምክትል ስራ አስኪያጅ የነበሩት አቶ ፍቅሪ ይልቃል በወራት ልዩነት ድርጅቱን መልቀቃቸው ታውቋል የድርጅቱ ዋና ዳይሬክተር አቶ ብርሃነ ኪዳነ ማርያም ከጥር ወር 2006 ዓ.ም ጀምሮ ከዋልታ ኢንፎርሜሽን ማዕከል ኃላፊነት ተነስተው በኢትዮጵያ ቴሌቪዥን ከተሾሙ በኋላ የድርጅቱ የሥራ አሰራርን ለማስተካከል የወሰዱት ጠንካራ እርምጃ በኃላፊዎች ዘንድ እንዳልተወደደ እየተነገረ ይገኛል በኢቲቪ ከከፍተኛ የመንግስት ባለስልጣን ጋር የሚደረጉ የውጭ ሀገራት ጉዞዎችን በጥቂት ግለሰቦች በሞኖፖል ብቻ ተይዞ የቆየውን አሰራር አዲሱ ዳይሬክተር በመለወጥ ማንኛውም ሪፖርተር በተራው እየሄደ እንዲዘግብ ማድረጋቸው ከሙስና ጋር የተያያዘ ነው ሲሉ ቅሬታቸውን እየገለጹ ይገኛሉ አብዛኛው ጋዜጠኛ በለውጡ እጅግ ተደስተዋል የጋዜጠኛ ተመስገን ገብረሕይወት እጅግ ሀብታምና የመሬት ቅርምትን በዋናነት ይሲመራ የነበረ እንደሆነም ታማኝ ምንጮቻችን ይገልጻሉ ተመስገን ገብረሕይወት በቡራዩ የሰበታ መሬትን የሰንዳፋ የወልመራ ወረዳን እንደራሱ ሀብት ተቆጣጥሮ እንዳሻው ሲሸጥና ሲለውጥ የሚሊዮን ብር ባለቤት እንደሆነም ጓደኞቹም እየመሰከሩ ይገኛሉ በኦሮሞ እስረኞች ተማሪዎች ላይ ድራማ በመስራት የሚታወቀው ጋዜጠኛ ተመስገን ገብረሕይወት አሁንም ስራ አጥቶ ሊቀመጥ ነው ሲሉ ታማኝ ምንጮቻችን ይገልጻሉ ሀብቱም ወያኔም እጅ ሊገባ እንደሚችል አንዳንድ ታማኝ ምንጮቻችን እየገለጹ ይገኛሉ በሂውስተንና በሌሎች ቴክሳስ ከተሞች የሚኖሩ ኢትዮጵያውያንና ኦሮሞዎች በሂውስተን ከተማ አስተዳደር የወያኔ ባለስልጣናትን ለማስተናገድ የወሰደውን እርምጃ በመቃወም ሰላማዊ ሰልፍ አደረጉ በሰላማዊ ሰልፉ ላይ ያገኘኋቸው አቶ ሲንታየው ወርቅነህ እንዲህ ሲሉ ገልጸዋል የዓለም ህብረተሰብ ይሄንን አውቆ
ጫና እንዲያደርግ የኢትዮጵያ ሕዝብ ድምፅ ለማሰማት ነው ተቃውሞ እያደረግን ያለነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ የተገኙበት ስብሰባ ይታወቃል። እንደው እዛ አካባቢ አሁን እናንተ ያላችሁበት መስሪያ ቤት ምን ይባላል? መስሪያ ቤት አይደለም፣ ሆቴል ነው። ኢስቶኒያን ሆቴል የሚባል ነው። እዛ ሆቴል የሆነ ዝግጅት አላቸው። ስለዚህ እኛ አሁን ወደ ሆቴሉ ለመጠጋት ስላልተፈቀደልን ከሆቴሉ ትንሽ ታክ ብለን ያለነው እና መተላለፊያ መንገድ ላይ ቆሞ ህዝቡ ድምፅ እያሰማ ነው። እናንተ አሁን እየጠየቃችሁ ያላችሁት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሰብአዊ መብት ጥሰት የሚታወቁ ናቸውና እዚህ መገኘት የለበትም ነው እያላችሁ ያላችሁት? ዲሞክራሲ የሆነ መንግስት ዲሞክራት በሆነች ሀገር ውስጥ በመሰረቱ መገኘት አልነበረበትም። የኢትዮጵያ ገዢዎች ራሳቸው ውድቀት እንጂ ስለሌላው ኢትዮጵያስ መማር የማይችሉ በመሆናቸው እንጂ ኃይለማርያም ወደ አሜሪካ ማልመጣ ነበር። ለምሳሌ ዲሞክራሲ ነው። ኢትዮጵያ ደግሞ ዲሞክራሲ ያደገች ሀገር ነች እና ዜጎቹን በጥይት እየጨረሰ ዜጎቹን በእስር ቤት እየጨረሰ ህዝቡን ከእርሻ መሬቱ ላይ አፈናቅሎ ከውጭ ለመጣው ህዝብ ዜጋ የእርሻ መሬቱን እየሰጠ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሳይገኙ ቀርቶም የሀገሪቱ ፕሬዝዳንት ዶክተር ተሾመ ሙላቱ እንዲሁም ሌሎች ከፍተኛ ባለስልጣናቶች በዚህ ስብሰባ ላይ እንደተገኙ ለማወቅ ተችሏል። በደቡብ አፍሪካ የሚኖሩ የኦሮሞ ተወላጆች በሀገሩ ታጣቂዎች የሚኖርበት ቤት በዶዘር አፈረሱብን፣ ችግር ውስጥ ወድቀናል ሲሉ ለስቴፋን ነበልባል ሬዲዮ ዝግጅት ክፍል ገለጹ። ቤቶች ፈርሶ ንብረት ተዘርፎ ልክ ብዙ ነው። ለምሳሌ አሁን እዚህ ያለሁበት ቦታ ሌላ እንታልበት ማለት ነው። ከ10 በላይ የሚሆን ቤት ፈርሶ ንብረት ተዘርፏል። ማነው ዘራፊው? ምክንያቱስ ምንድነው? ስንት ጊዜ ነው የቆያችሁት? እንዳለኝ መረጃ ረጅም ዓመት የኖራችሁ የኦሮሞ ተወላጆች በሳውዝ አፍሪካ ትገኛላችሁ። ከአሁን ምንድነው የተከሰተው? ምንድነው ችግሩ? መንስኤው ምንድነው? አሁን የተከሰተው መፍትሄው ለቤቱ ፍቃድ የላችሁም በማለት ብቻ ያው በመንግስት እንትን ነው መጥቶ እነሱ ቤቱን ፍቃድ የለም ዕቃ አውጣ ብሎ እንትን ቤቱ ባትመጡ ዶዘር ይዞ ነው የሚሄዱት። በሳውዝ አፍሪካ የሚኖሩ የኦሮሞ ተወላጆች ከዚህ በፊትም በዛሀገሩ ዜጎች እንደተገደሉና አሁንም እየተሰቃዩ እንዳሉ ለዝግጅት ክፍላችን ገልጸዋል። ዜናው በዚያ በቃ። መልካም ቆይታ ከቀሪ ፕሮግራማችን ጋር። በዚህ ዜማ ወደ ሌላው ፕሮግራም እንሸጋግራለን።
ሄሎ ጤና ይስጥልኝ አቶ አደም ኢል ጤና ይስጥልኝ እንደምን ውለሃል ጤና ይስጥልኝ እንደምን አለ ምንድነው በሳውዝ አፍሪካ የኦሮሞ ተወላጆች እየተፈጸመባችሁ ግፍ እንዳለ ገልጻችኋል መልእክትም የደረሰኝ ይሄ ነው ምን ሆናችሁ አረ ደረሰብን ችግር ይሄ ነው ብዬ ልነግር አልችልም በጣም ብዙ ችግር ነው የደረሰብን ያው በህይወትና በንብረትም እንትን ሳይቀር ማለት ነው የደረሰብን ችግር አሁን ብዙ ቤቶች በዚህ ሳምንት የፈራረሱ አዳዲስ ቤቶች ፈርሶ ንብረት ተዘርፎ ልክ ብዙ ነው ለምሳሌ አሁን እዚህ ነው ያለውበት ቦታ ሌላ እንትን ሳልደርስ ማለት ነው ከአስር በላይ የሚሆን ቤት ፈርሶ ንብረት ተዘርፏል ማነው ዘራፊው ምክንያቱስ ምንድነው ስንት ጊዜ ነው የቆያችሁት እንዳለኝ መረጃ ረጅም አመት የኖራችሁ የኦሮሞ ተወላጆች በሳውዝ አፍሪካ ትገኛላችሁ ከአሁን ምንድነው የተከሰተው ምንድነው ችግሩ መንስኤው ምንድነው አሁን የተከሰተው መፍትሄው ለቤቱ ፍቃድ የላችሁም በማለት ብቻ ያው በመንግስት እንትን ነው መጥቶ እነሱ ቤቱን ፍቃድ የለም እቃ አውጣ ብሎ እንትን ቤቱ ጋር ሲመጡ ዶዘር ይዞ ነው የሚሄዱት ቤቱ የሚመጣ ማለት ነው እና እነሱ ሲመጡ ህዝቡ እነሱ ተከትሎ ነው የሚቆመው ልክ በቃ እነሱ በአንተጋ አውጣ ካምናም ብሎ ሲቆሙ ህዝቡ ተዘጋጅቶ ነው የሚቆመው በዚህ ሰከንድ ይሏል ያን ሰከንድ አንተ ብቻ እንትን ቃ ነው አውጥተህ የምትለው ያንን ካላወጣ ወዲያውኑ ህዝቡ ይጀምራል በቃ እነሱ ቆሞ ማለት ነው የሚዘረፈው እንደውም ሌላ ቤት አሁን በሶማሌ ቤት ማለት ነው እንትን ተዘርፎ ሶማሌዎች ሄደው ክስ ምናምን አድርጎ ሲያመጡም እኛ አላፈረስንም ያፈረስነው የአገራችን ቤት ነው እንጂ የሶማሌ አይደለም እንትን ቤት ካፈረስን ፍቃድ አምጣ ብሎት ያው እንደዛው ዘጉባቸው ሶማሌ ኦሮሞ እንደዛም ለህዝብ ክስ ሄደም የለም በቃ እዚሁ ማልቀስ ነው ሌላ የሞተ ሰውም እዚህ ሄዶ ክስ ያመለክቱ ምንም መከታተል ሰው የለም ምን የሞተ ሰው አለ ህይወቱ የጠፋ ሰው አለ ይያልከኝ ብዙ የሞተ ሰው አለ ያው እንደ ሌባ ነው ይባላል ሌባ ገብቶ በቃ እንዴት እንግዲህ ይመጣል ያው ብር ወስዶ አንዳንዴም ብር ወስዶ ይሄዳሉ ሌላ አሁን በዚህ በቅርቡ አሁን ብዙ ሰው ነው የገደሉት የኦሮሞ ተወላጅ ነው የሞተው ስሙ ይታወቃል ሟቹ የኦሮሞ ተወላጅ አሳያ ማን ይባላል ብዙ ኦሮሞ ተወላጆች የሞቱ አሉ ሳውዝ አፍሪካ ይሄ ነው ብዬ ልነግር አልችልም በጣም ብዙ እዚህ ሀገር ከመጣሁ አሁን 3 አመት ተኩል ነኝ እንደዛ መስግቤ ያልያዝኩም እንጂ መስግቤ ቢዝ ልክ የለውም ኦሮሞ ተወላጆች የሞቱት ማለት ነው አቶ አደም የገለጹልኝ ያለው በአሁን ሰዓት የሳውዝ አፍሪካ ተወላጆች ሰላማዊ ሰልፍ አድርገው እናንተ የኦሮሞ ተወላጆች ላይ ዘመቻ ካይደዋል የሰማሁት እርሶም እየገለጹልኝ ያለው የኦሮሞ ተወላጅ ላይ የሳውዝ አፍሪካ ነዋሪዎችና ባለስልጣን ዘምተው ቤት ያፈረሱ እየገደሉ ነው እያሉኝ ያሉት አይደለም ቤት ለቤቱ ፍቃድ የለም ብሎ የሳውዝ አፍሪካ ማለት ነው የሳውዝ አፍሪካ መንግስት ቤቱን ፍቃድ አምጣ አሁን ሰው እኛ ፍቃድ ወስዶ ያወጣ የለም ከባለቤቱ ተስማምቶ ነው ቤት የሚሰራው ያንን ቤት ፍቃድ አምጣ ይሏል በዛን ሰዓት ቤት መጥተህ ነው ፍቃድ የምታወጣው እናንተ ፍቃድ መጀመሪያ ቤቱ ከመስራታችሁ በፊት ፍቃድ አላወጣችሁም ህጋዊ አልነበራችሁም ማለት ነው አሁን እንደ ለምሳሌ ችግር እኛ እንኳን አለው በኦሮሞ በእኛ ሰዎች ላይ ደረሰን ብሎ የሚናገር ፍቃድ አሁን ለምሳሌ እኛ አለው የሌለውም አለ ሌላ ቤት አልፈረሰም እስካሁን ግን የፈረሰው ያው ለምሳሌ ብዙ ሰዎች አሉ አብደላና የሚባሉት ፈርሶን ንብረታቸው እንትን የተባለው ማለት ነው በዛት ስሉ ሰው መጀመሪያም ህዝቡ ማለት ነው መጀመሪያም አንዳንድ እንትን ይላል ሰው ያው የኛ ሰው ስትራት ለምችል በቃ ቅናትም አለ በህዝቡ ይሄንን የተመለከተው እነሱ በዶዘር መኪና ሄዶ አሁን እንትን ፎቶ ምናምን አለ ያው አልቀረጽኩም እንትን አላልኩም
መልካም እስኪ ግልጽ እንዲያረጉልኝ የምፈልገው ነገር አለ እያሉኝ ያሉት አሁን የፍቃድ ወረቀት ሲጠይቋችሁ እናንተ የፍቃድ ወረቀት ማሳየት ስላልቻላችሁ የሳውዝ አፍሪካ ፖሊስና ነዋሪው ዶዘር አምጥቶ ቤታችሁን አፈረሰ በዚህ መሃል ቤት በሚፈርስበት ሰዓት የኦሮሞ ተወላጅ የሞተ ሰው አለ የኔ ጥያቄ ይሄ ነው የኦሮሞ ተወላጅ በዚህ በቤቱ ላይ የለም በሽፍታ ነው የተባለ የሞቱ በሽፍታ ገብቶ ማለት ነው በቅርቡ ብዙ ሰው እንትን ያለ አለ የሞተ አለ ኦኬ ምንድነው አሁን መጨረሻችሁ ምንድነው ምን ለማድረግ አስባችኋል አሁን እንግዲህ የቤታችሁ ፈርሷል መጠለያም የላችሁም የት ነው እየኖራችሁ ያላችሁት አሁን እየኖርን ያለነው ያው ሌላ ግዲያ የፈረሰው ፈርቷል ሌላ በጓደኛ ለምሳሌ እኔ ከፈረሰ በጓደኛ ቤት ሄጄ ነው የምኖረው መልካም እንግዲህ አሁን አንድ ወንድሜ ማለት ነው ወደ ይሄ ነገር ማልፈልግም ብሎ ወደ ኢንዶኔዥያ በቃ እኔን የቀረልኝ ብር ይዤ ሄዳለሁ ብሎ አሁን በቅርቡ ወደ ኢንዶኔዥያ ወረቀት ሊያወጣ በአሁኑ ሰዓት ወደ ጆሃንስበርግ ነው ያለው ወረቀት እንትን ብሎ ሊሄድ ማለት ነው ምንም በቃ እዚህ ውስጥ ምንም ሊኖር አልቻልኩም ብሎ ወደዛ እያለ ነው በአሁኑ ሰዓት ማለት ነው መልካም በመጨረሻ ለኦሮሞ ህዝብ የሚያስተላልፉት መልእክት አለ ያው ለኦሮሞ ህዝብ ማስተላልፈው ነገር ምን አለ ያው እንግዲህ ይሄ ችግር መፍትሄ መልከል እናንተ የምትረዱን ነገር ካለ ያው እንድትረዱን ብቻ ነው እንጂ ሌላ ምንም ማድረግ የምንችለው ነገር የለም በጣም እናመሰግናለን እኛም ድምጻችሁን ለኦሮሞ ህዝብ እናቀርባለን እግዚአብሔር ይስጥልኝ አቶ አደም ኢሌ እሺ ደህና ይስጥልን አመሰግናለሁ Dubai
ሀገር እያለን ሀገር እንደሌለን ዟሪ ሆን እያለ ድምጻዊው አቀንቅኗል ሀገር እያለው የኦሮሞ ልጅ እየተሰደደም እየተገደለ ይገኛል ህይወቱን ለማትረፍ እግሩ ባደረሰበት ተሰዶም እግሩም ሳይደክሞ ዝሎ የሚበላው ጠፍቶ በፀሐይ ሐሩር እየተቃጠለ የጀብራትና የአሞራ መጫወቻ የሆነው የኦሮሞ ህዝብ ቤት ይቁጠረው እንላለን የኦሮሞ ህዝብ አንድነት ግድ ይለዋል አንድነት ሲባል ደግሞ አንድ ድርጅት ውስጥ ሁሉም ተካተው መግባት የሚመስላቸው ሰዎች ይኖር ይሆናል የአንድነት ትርጉምን ጠንቅቀን ማወቅ ይገባል የኦሮሞ ህዝብ በአሁን ሰዓት ድንጋይ እርስ በራስ መወራወሩን አቁሞ ለትግሉ ቆርጦ ተነስቶ ጠላት ላይ እጁን ካልሰነዘረ በስተቀር የሚፈልገው ነጻነት በከንቱ ከማለም በስተቀር አንድም ፋይዳ ሊኖረው አይችልም እንላለን የኦሮሞ ህዝብ ጠላት ላይ ፊቱን ሲያዞር ብቻም ውጤታማ ሊሆን ይችላል የኦሮሞ ነጻነት ግንባር ኦነግ ለምን ተመሰረተ እንዴትስ ተመሰረተ እነማን መሰረቱት ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምሰንብታችኋል እንደምንውላችኋል ዛሬ እንግዳ አሉኝ አቶ ዶቲ ቱራ ጋራ የማደርገውን ቆይታ እንድትከታተሉ እጋብዛለሁ አቶ ዶቲ ማን ናቸው በኦሮሞ ህዝብ ትግል ውስጥ ምን አስተዋጽኦ አድርገዋል አሁንስ በምን ላይ ይገኛሉ መልካም ቆይታ ከዜማው በኋላ እንግዳዬን ይቀርባለሁ ወዳጁን ድምጻዊ ሄርጳ ጋንፉሬን ከልብና መሰግናለን ዛሬም እንዳለፉት አሁንም ሊያታሉን ይሞክራሉ የኦሮሞ ህዝብ ትናንትና በተቀመጠበት ወንበር የተቀመጠ የሚመስላቸው ገዢዎቻችን አሁንም አፋቸውን
ቅቤ እየቀቡም የኦሮሞ ህዝብን አታለው ለመግዛት እየፈለጉ ይገኛሉ። የኦሮሞ ወጣት አልገዛም ሲል አፈሙዛቸውን አዙረው እየገደሉ እያስበረከኩ አሁንም አንቀጥቅጠው እየገዙ ይገኛሉ። የኦሮሞ ህዝብ አንድ ነገር ማስተዋል አለበት። የኦሮሞ ህዝብ 40 ሚሊዮን ነን ይባላል። 4 ሚሊዮን ህዝብ አሁንም እየገዛም ይገኛል። እንግዲህ አቶ ዶቲ ቱራ ለሰይፈ ነበልባል ሬዲዮን ቃለ ምልልስ ለማድረግ ፍቃደኛ ስለሆኑ በዝግጅት ክፍላችን ደግመን እናመሰግናለን። ጤና ይስጥልኝ አቶ ዶቲ። እግዚአብሔር ይመስገን በጣምኛ ደናነን ደግሜ አመሰግናለሁ። በእውነት ከርሶ ጋራ የማድረገው ውይይት አድማጮች እንደሚደሰቱበት ተስፋ አደርጋለሁ። አቶ ዶቲ ቱራ ማን ናቸው? የትስ ተወለዱ? እስኪ እርሶ ራስዎትን እስኪ ይግለጹ። ዱቢ መቃከ እኔ ማን እንዱረት ሬዱ ከና አከኑ ወኑ ኡማተከናን ነቀምናምሴሱ ፊ ሞኮራ ዲጎተ በገዛ ዲጎተ ከነባ ኤባ ስትገመዳ ጉሩማ ተጋራ ዋን አትጀቱዋን አትደበርቱለይ ማዳጋ ገረተ ኩዳ ከብደስ እንጀዳ ይሳማየ አኔ ዶቲ ቱራ ጀዳማ ዶቲ ቱራ ኩነ ከትደረተ አርሰና ገለ ስቲ ሻጀመነ ኩየራ አድቨንቲስት ኮሌጅ ተማራቱ መልካ ይቀጥሉ አጭት ትምህርት ከናታ ሀቀሸኔ ተማረ ወጀኖ ኡመተከና ለፈት ቆተኔ ቆሮረኔ ረክሰኔ ገርብቻ ቆረሰኔ ገርብቻ ጋን ቆረሰኔ ለፈኩኖ በተሰብ በሰሪስት ጀራዊ ወራ ሀይር ዝላሴ ሲቆዘኔ ባላባኖኔ ካባፈተኔ አከሲ ቡቃኔ aga balbalat no kororane rakno kana ne manno waya ile ujolle na maheddu marianne biya kenat basic school yoke tamarti madarasa mirti jadan tamarsu no rajarille achikane namne kibile shafete ul basti sudra jira gayo ko murtefat baka da karganne mai እርሶ የተማሩት እንግዲህ እስከ 5ኛ ክፍል ነው። ያው በነበረው ስርዓት አስከፊነት ትምርቶትን ሊቀጥሉ እንዳልቻሉ ነው። ተማሩ እንደልድ እንግዲህ እንዴት ወደ ትግሉ ገቡ? መሰረተ ከና ወጋ ተቆ ኮፋለት ተማርሰራ ወጋ ተቆ ማጭ ለማጀራም ተቆጥ በስቲሰራ አጭራ ካሬ ታኒ ትምህርት ቢያዛ ዲኮዚ ተማሪያ ከሰደ ታንገ ቢያብራከ ታሪክ ነይራ ገባርሰ ወሰቲማ አቺኔ አትሰበቲ ማራ ፋርማሲ በናከ አጭሞዶቴ ነው ሰሪ ነው ልገና ማታ አስተብልሱማ ኦሮሞ ገነንጀኑ ማሪ ነው አጀሰን ኦሮሞ እንጀኑ ነው አጀሰን ከናፈ ነው ማርጀነሰ ማካ ወይ በርባነ ካማና ወይ ባብና ሸርቆስ ከጀነም ቤተ ክርስቲያኔ ጎርዲስ ከሰጥፋ ወልገና በከኩኖ መረጃ የጀዳን ዶኮ ጅትስ ወልገና ቤተ ክርስቲያና ኦርቶዶክስ በዳ ፕሮቴስታንት ከሰጥስ ወልገና አከን ወደ ጀኖ ጃሬዲ ኩታ ጃን ከሳ ግዘያማ ተማሪ ረበሽተን ማየሳ አይዝላሴ ኩፌ ሀዳጀደ ኩታ ማራዩ በረስ አቺ ወልገስነ ዮርገስ ህዝልባን
መልካም እስኪ አቶ ዶቲ እስኪ እርሶ እንግዲህ አሁን የገለጹት የነበሩትን ችግሮች ነው እንዴት ወደ ትግሉ ገቡ በእርሶ በተማሩበት በተወለዱበት አካባቢ የኦሮሞ ህዝብ አናኗር በነበረው ስርዓት ምንድን ነበር የሚደርስበት ከዛ የተነሳ ይሆን ወደ ትግል የገቡት እርሶ ይሰራ ከየት ቦታ ተጎነ አችት አባጋጠብ ናጅ ሰጀራሊና ጀሱ ነበር ባዳኔቲ ገረፍን ፍልፍል ነጋለ ፍልፍል የውጋሉ ዶሰማ ወዳርግና ናምነ ወዳርጉ ነው ነዋባዬ ካከባሮ ቱምሳ ካከቴስ ጉድና ካአካ ኢብሳ ጉተማ نواهد نوابا جو أما مكاسا مندوامن دندو أجوا ورجلنا مرينا ما نويا وما تكلم كنا دمس نويا نوجنادي كذا جايو ونبكم سيربتوا يقالي كذا جايو ونبكم نادي ودو بيكم نو بيكم ندمني ودو أفان كنا ندمني ودو سينا كانوا سينا سينا دامنا خجلوا سيبتجولي كان ماتي بوليسي لفوتا دري نفسي مارنتا درفيتي وماني كينا باقي دمته اتكاني اقسما والجينا اجمع دو والجينو اما معلوم نزل اتشاعت رجل مزولي مكانوستا مالي مكان كينا وانت بلسم مورموت كايتا بلسوني اكما لما قبطابة ورا قبطابة مكاوان التوفيق قبنوه اتشاعت جنير اتشاعت يجون كده شكونوش مالي كجدو ناكنا به اجماني يو والجيني والبيلي جنو ما نقول ين برا دربيزاني وماني كده لو دانا تولي درات بيزاني بارك بيزو لولان تولي أجمع سماجة سودا من كنالله وارد ماتاني بايلي تماسمنا يعني مكان دوفتاني ثم بدأت أدراني سوبي كيران كبارسا كنافي أو أبدا إشاعة هجر مكوني أونيكي مكوني مكا بياني مكا هنا بياني بارو كالا كينا كيس قدنا نلنجرا أجمع إسا دردين بانان لكا يوتان كركينا ديبرا جنة سلس لورج بزني نقابل جنان أجيباني لورت كركونو جارا أبا كذافا جارا أبا كذافا أنا كيسا لورات كرني أجوان ديمني ولما كماني والهجماسات جرو نوما سيستم كبان رحكسني وريوسا ندا بلسم ما كيس يستنجرني بلسم ما دي مكافي بابده بيا كركونو بها كروتو على ورجسك كبيرة أنا في أجمع إسا نكسر كان هنا كان أجسني كذا بيجو كذا كذا مكان سبنا إنه زكريا صافا إلى غير سترة أنا في ما يسيدا بيننا زاهدا جرسن نولي ما يسيداني نلهيني داني أنا زين بيامي أنت هنا من ما يسا أنا أجمعنا هنا نتور سيساني كيس قدنا يوسن فوداني داب دراساني مكان يزوزيني ريدون تكون تولي أدا مورا جرا كريستانا ده أمان تكتير وقتا جنان دانتي زني كاني كاباني وقام سني وداني انتو تتجيزا أكا زاد جيزا ناني لما جيزا تبه نالي تماني لما جام وقتن ناتونا يوزن لتديا ما تلك جيرو ندكبا بائسي ندكبا ما أمباه كنا والبتن كمنان جيسنو نما كنا مرا كتاني بي أنغو برفادا ميسي umani kena rakot jira bakamara shawa arsi bali leha maran fugani rakzane rakko kana darbumma kana tame bala yennesi
جنان أورمو أتبلي ثم أورمو كناومني كتي ورجعني لي منافية كسيني ومني زدر جيساني سيني ومني جنة كبنو بكال جابر أوروميا كجرو ريدو ونو دنسابا باسا تراني نمنا كيوساني تافي كنا توري مجرا تاكا جنتي المجدين ada mau ketesa kolera ada mau ketesa kaka murtajiran ini tibarosi nama itu ana jolle dia jolle abukka ba lama iradu lama turba kana fi wan taba wajazat wa turra kazma wal ganne wa maranne wa liganne sochature hada sajone هذا زمان هذا اللي برا لولا سمر مداي فرصة كم ناسبتي أتشابه أنا في وانجبه وجسمه أكاد አቶ ዶቲ እንግዲህ እንደገለጹት ብዙ ችግሮች እንዴት እንዳለፋችሁ ነው እየገለጹልኝ ያሉት እንግዲህ ቀደም ሲገልጹ እጫት ማለት አድብሊሱማ ወይም ኦነግ እንደሆነ እየገለጹ mata dugwasi ne yo akaje na malebe jarino ajeza ni mata na ne wele finjera ne na inelo sano ይሄ በድብቅ የምትገናኙበት ኦኬ እንዴት ወደ ኦነግ ተቀላቀሉ እርሶ የኦነግ ድርጅት ውስጥ እርሶ ምንድን ነበሩ ከማጋራ ነበር ሲሰሩ የነበሩት በኦነግ ድርጅት ውስጥ ኦነግ እንከሳ ወዲካ አበይ ኡሜ ጎኖ ቸርማን ገና ባሮና ባሮ ወዲ ነው ቢዳሬ ረከና ማታ ከናብ ጀደ ካታቦ ማምዝቁ ሁሉ ሀብዛለማ ተፋጀ ዘይራ በብነማ Apo mamisitu kuni, ora tu Manchester atoko, madarsa bari gada, damse kacana kajaran san, ilma opulaja di sana kita ni ujiran. Kanabi, no, akan wado samamu, boleh, saya ni mau boleh kena. Mana kaya ko pesane Mariano atuma Mariana wuli galla na mabae jira mega fatwa na wae kiya yo barbad namnga እስኪ አቶ ዶቲ ቀደም ሲገልጹ የኦሮሞ ነጻነት ግንባር አመራር ወይም ሊቀመንበር የነበሩት አቶ ባሮ ቱምሳ እንደነበሩ ነው እየገለጹ የነበሩት የኦሮሞ ነጻነት ግንባር እንግዲህ በዛን ጊዜ ስለ ኦሮሞ ህዝብ እንቅስቃሴ ያደርግ ነበር ማደርሳ በሪ ኮሌ ድርጅት ከነገና ወለፍ ዱረታ ናቱረ ባሮ ይገዳማ ግልጽ ነው ለምን አስፈለገ የኦሮሞ ነጻነት ግንባርን መመስረት በዛ ሰዓት ለምን አስፈለገ ከምን የተነሳ ነው ድርጅቱን ልትመሰርቱ የቻላችሁት ምክንያቱም በዛ ሰዓት የተለያየ ድርጅቶች አልነበሩም ለምሳሌ ሀገር ኢትዮጵያን የሚያስተዳድረው የንጉስ ወይም የደርግ ስርዓት ሊሆን ይችላልና እናንተ ኦነግን መመስረት ያስፈልጋችሁ በኦሮሞ ህዝብ ላይ የተለየ ችግር ይደርስ ነበር ማለት ነው ጋሪዳ ወለፍ ወንድሙ በርባነዚ ወለፍ የጀመ ኦሮሞዳ ረክና ኦሮሞ ጀቸውኔ ወለፍ ጀቸውን አስተብልሱማ ኦሮሞ ጀቸውን ኦሮሞ ረክና ኦሮሞ ሙዲዛ ከናፍ ወዲ ቀባለ ማማ ከተወስላስ ማማ ካስላ ዲሰት ከባባ namni wodi kasumale wodi muka tokko namni tokko cabsuun danda'a muka hedduu ta'e namni hedduun wanni tokkichi cabsuun danda'u wal qabannee wal gargaarree waa'ee rakkina oromoo kana namni nu beeku jirru kuwwan maraatii haseena siigalee
እንግዲህ ንድርጅት ነው ለፍ ከጀደ ነው ምን ከጀደ no rakkina keenya dubbanna malee waa'ee rakkina keenya dubbanna malee biyya keenya biyya namne biyya keenya afaan namne biyya keenya aadaa namne jedhee durattu si bituun beekteetti. Kanaaf uduu lafa qabne uduu nyaata namne jedhee rakkina keenya maqaa isin Oromoo jechuun maqaa akka bilisummaa Oromoo jechuun. ግን እኮ አቶ ዶቲ እንግዲህ ምንድነው አሁን እንግዲህ እንዳሉት የኦሮሞ ነጻነት ግንባር ማለት ኦሮሞ ማለት እንደሆነ ነው እየገለጹ ያሉት ግን እኮ ባውን ሰዓት ደግሞ ቀድመው የመሰረቱት መስራች የነበሩት እንግዲህ ይሄ ነገር አጨቃጫቂ ነው የሚሆነው አልመሰረቱም የሚሉ ብዙ ሰዎች አሉ እነ አቶ ሌንጮለታ እነ ዶክተር ዲማነጎ ሌሎችም አንድም ቀን በኦሮሞ ነጻነት ግንባር አምነን አናውቅም ትግሉ ነጻ እንዲወጣ Ori karatun gore wana ummanne hundum tu barbadu boru barbaji zamane wa kenna me ana manane mataki yame se da boru ummata harai ni sande ma sen ummata ke naim baza no imba toda jargatti no imba indis karave karanu bazu ummata be gamare namne to ko anile beku fiya to batamane dinle na rutile na gabe ku jimne raketa sena ummata sena be karara kinna timbano itamlebe imo korani zadille ya sari jarani galani zanna bani bide kanabe wan ummanni sena barbadu ujole sena tamajera oromiyaji kanam galu fisani kanabe ikane kakajera sanno de ittumade na mal kauru du horu ka falfalu kauru rajida namne wa mafadari hadubatu markaisafi garu numbasu dennabe መልካም ነው አቶ ዶቲ እንግዲህ እና እርሶ በነበሩበት ሰዓት የነበረውን ትግል ነው እየገለጹ ያሉት የአሁኑን ትግል ከእናንተ ዘመን እና ያሁኑ ያለውን ትግል የኦሮሞ ህዝብ ትግል እንደው እድገት አሳይቷል ይላሉ እንደው ምንስ ማድረግ አለበት ይላሉ ያሁኑ ትውልድ kutaan oromiyaan beekamti afaan oromoo hin dubbatama takka jedhanii lama jedhanii dura uduu takka hin jenne lama hin jettu kanaafi guddina guddaa guddisaneerani namni illee dammaqeera akka durii isaaniiti akka barbaade namni tokko bira arge oofuu hin danda'u maafu dura akkana hin jenni maaf isaan dha'u इंसान नौंसान है जाने वहाँ माजोरी को रखते इन्हें देवस्ते जो खरा इनबा पहले से वन उम्मने वोली करे सिद्ध देने आकाश እንግዲህ አቶ ዶቲ ትልቅ ለውጥ እንዳለ ነው እየገለጹ ያሉት አሁን ደግሞ የኦሮሞ ህዝብ 40 ሚሊዮን ነው እኛ 40 ሚሊዮን ነው መሬታችን ትልቅ ነው እየተባለ ይነገራል 4 ሚሊዮን የማይሞሉ የትግራይ ባለስልጣናቶች በአሁን ሰዓት ኦሮሚያን ተቆጣጥረው ግማሹን የኦሮሞ ልጅ እየተገደለ እንዲሰደድ እያደረጉ ይገኛሉ እንደው በተከላላይ ትግራይ ህዝብን ማለት አይደለም እንዲታወቅ ለሚፈልገው በስልጣን ላይ ያሉት ሰዎችን ነው እያልኩ ያለሁት እንደው የኦሮሞ ህዝብ
እንደው ምን ማድረግ አለበት ከባርነት እንዲወጣ ልጆቹ እንዳይሰደዱ በቀው እንዳይዋረድ እንዳይገደል መሬቱ እንዳይነጠቅ የኦሮሞ ህዝብ ምን ማድረግ አለበት ምንድነው የሚጠበቅበት ከኦሮሞ ህዝብ ጉድጋፊ ጋሪ ወነዳፈተ ኦሮሞ ይራከሩ number 1 ሁኩማ አጅራለ ወዲጋው ማማ ከተወዳ ደስቴ ዮቤ ካንቁዳቴ ከዲባ ሞንዶ አጀራል ይጋሌ ካናብሩን ዱቤ ካንተው ወዲጋው tokkochuma wane wariguno no dallate nama importante yelu hulla beku kana tabacho bide mudin beku tsana rajira wo manne oramo ara tokkochuma rakko etunkabu ka akana mugoda warwa angora jtankana mu kajecha wa tokko wa bide magazje akasi tnezanela be wurkajecha Baby, umata kaina kadumu, umata kaina kaje gani. Agaronu barbo achi subatuma, wurda mariata. Kon tajana wur mariata ki appa bale sanamu. Mai tena tuppi mai suma, yo nu balle na balle, mai suma godanna. Mai esta, wuri gala aje. Kana be, wurda namu kaamsiya kuru tokkota. Tokkoyon tane, okurun gestani jeri. Ugurung denu jadi akasaka damale betul-betul nombaktu dena opai nombohe bundin name sebe tapi wargani mariacho nurajira bundin nama bundin bunda de marche sujadan akasani bundin name si wan tau wallo kabacho yaga wa yani mali bilisumma wala mumma kan abakane achingar ka kara kamit na yani to yimaratane ndama depo wa fae ojata agar tullu dona mo madafichame wa ko dole na madafichame budate rime se be qalbi na mura jalla nama sobaniyo jarani yo sababan sabablen mane be turatu berdeketa ture diyetun tena tena tade mane ufiti pildirante ufita chitadi yimbata mana getiyo mariyan darasta አቤ እየሰማሁት ነው እንግዲህ እንዳሉት ያለው ነገር ሁሉም አንድ ሆኖ መታገል እንዳለበት ነው እየገለጹ ያሉት የትግራይ ባለስልጣናቶች የሃዲግ ወይም እህዋ አኔ ካጀሉ የዘወስታጀሌራ ለዱ በተራ ጋብተኮ ኢዝራኤል ሰቦ ባለ ነጋባቴ ዱበቴራ የዘወስታጀ ዮ አችቴ Biasa udah fitane, wanta kesana kabane. Hori pura jadi mimpinna nama hori nilai nama komite apa? Nada sakana nada bersio karagani, yo kamu ni kena uli galu. Anak di balik dah baca sukan rale hori pura je. Oh, hori pura sulit. Rezo anda dapat sejalan karau tu hori. Mama kata koda dari orkane budan jara orkane ojara orkane budan udu ada hori kabame rakko to ko kayo to hu udu le rakatte kaya gargaru kamso kelna ijaru abodo hori kabande jenne kalbi damnera mama kata koda dari udu bisani rai jiru wala udu bisani rasau la rasau te bota ajara ikale no ama be kade botaru wala du asenna now መልካም ነው አቶ ዶቲ እንግዲህ ይሄ አስዋና ቢዞ ዱባይ ባይ ዘመዳ አማለ
إني يتبع سجاد سني ومشا قلت ما إبا كذا تقول ده كذا ما أربعني كنا نقرأ الإسلام كفلا ريدوسا መልካም ነው አቶ ዶቲ እንግዲህ የመጨረሻ ጥያቄ ነው ማርገው የኢህአዴግ መንግስት ህዋት ታግለን የመጣ ነው ደም አፍሰን ሞተን ነው የዚህ የደረስነውና ታገሉና አሸንፋችሁ ስልጣኑን ያዙ የሚል ነገር አለ አንዳንድ ፖለቲከኞች ደግሞ ኢህአዴግ በሚገባው ቋንቋ በጥይት ነው እንጂ ሊወርድ አይችልም የሚሉ ሰዎች አሉ የኦሮሞ ህዝብ ከዚህ ምን ይማራል ምንድነው የሚሉት እርሶ እንደሚሉት ባለፈው ሲያወሩኝ ሰራዊታችንን ማደራጀት አለብን የሚሉት ነገር አለ እስኪ ስለዚህ ትንሽ ለአድማጭ ይግለጹልን ምን ይላሉ ገለቶሚ ዲና ለማጡፈ ዮቶላ ዲዳን ጎሎላንደ ማማሬ ወጃኔን ካንቲቱ ያረጉኔ አጋቴ ዘናካታኒ ከዘዛኒ ቢያከናቴ ወንበርባዘ أبدا وما ترى كان كورة تاجرني يا تاجرني وفريرني بفجيرني كفيني سلطانكوني يهون ويجاد مالي ونزان قدوفي درا قري ورثاكمو أمة تقول غير ماذا ماذا تقول أمة أوروبا تقول راهوري بورا بس تقول كمي تنام أنا مجارا لوكي بريجتي ويجارا جدي تاكا لماذا ورانا ماذا ورانا كنا كما تروسن يونجر أن الأمانين كنافي وليدفن والدول مفتني بنجرو ركون كبياتي وانبياتا أكبياتون التوجشو كنافي أنا كتتامو تجري زولا مليكة تتليف كنافي كسر Mama kata wajib sila mama kata nama Buddha era sepilemu kanafi burung mata dan umat apa mereka sistem berzain kamu kanafi kabelnya wajib tu vera jabata ultabata purana kata jabesta purana kata kajabat goda hori kabamali hori male Problem jiru, kanafi, ya moge sa kisi woge, tunani zita woga besta. Bizos ke mana, ini majlis ke mana? Bizis di kanan besta ni. Bizis di betul, isi woge, isi angka muam gua si maruata ajira. Ya Rabbi majalasi, waka sinu majalasi, wali gala. Wali kana dafa wali duma aka wanda kai na boya na gaske na dume wali yo araga mitane le boa wali to en kabu dafa te akuma ma godan kana arara kesan wal fitate duro me wali woruma wali gastani no woro kana ke na tokko kana de murra jaba tarudu sinjaba tane be mane se wali jira kana be awon titamu كل وقت طلعن وقت ولا أكجنا سنتي يتجلى كندا نجدني أو إندوني أوفر بعد كلام جدا أرجع إذا هو لا دوتة أرجع سيمبري كذا أنا في أنا وين جلسي ميرا وهذا في دندو لما يوفر بعد فوقا يودن لتنسى كانوا بعض ما يوجدني Ori wali kabaja richetti minna mari bona te ori akkana bona dirjiti mari unna jettani katinati ana mabiyata budu yesumma sari karawa kale tigai kanata yabata matakenna na daraji tinai አቶ ዶቲ ቱራ ስለነበረን ጊዜዎት በሰይፈ ነበልባል ሬዲዮ ዝግጅት ክፍልና እንዲሁም በአድማጮቼ ስም ከልብ አመሰግናለሁ እግዚአብሔር ይስጥልኝ ገለቶማ tilba galatome madarase kunote tam sakiya kana umada kenna dabarsi iya yadarsa wakabata yo simfanande medrigitin be simfanande kana fe
غاريرا أدرا مفتلف يسنكت جرينا هنا أدرا كي برباد يا الفات رب جا قدسه قدس آمين قدس آمين لجدي كنا ربي يا رب جدي إن قدسنا ورب جدي آمين Umani oromo yuli kale jadi anani si kamera to jackson danda amalle mahojaga enne umani ke namisha nawatara litembe tumadakasi kanawe ba e gana tone iyi tuma maria gomayi to sane ba atille oriya gaccho vimiti ummat oromo di abso godasta kamso na digo tukun buwa taba ba e wajasta kanafi engada kuno horima buga me kana nama terga nabani me mujatti diyama bosa dubbisiti wae kuno puri sadaka gari kara kuno jori ambo takuma dasan መልካም አመሰግናለሁ አቶ ዶቲ እግዚአብሔር ይስጥልኝ ልብ ያለው አኔ ቢጃነናር ጉገሩ ሙጃቲ ዲያል ቢዘን ሲብል ብላ እግዚአብሔር ይስጥልኝ ልብ ያለው ልብ ይበል ዛሬም እናት እንባዋን እየዘራች ትገኛለች የተከበራችሁ አድማጮቻችን እንግዳችን ማን እንደሆነች ሳትጠረጥሩ አትቀሩም እስኪ ዜማውን እናስኪድና እንግዳዬን ይዤ ቀርባለሁ መልካም ቆይታ
የተከበራችሁ አድማጮቻችን ተወዳጇ ድምጻዊ አመርቲ ዋሪ ከኛ ጋር ቆይታ ታደርጋለች። አመርቲ ቀጥታ ይዛን ሄደችው ሶዶ ነው። ሶዶ ሂምቡና እያለች ዘፍናለች። እንግዲህ አርቲስት ሜቲ አመርቲ ይቅርታ ይደረግልኝ አመርቲ ዋሪ ለቃለ መጠይቁ ፍቃደኛ ስለሆንሽ ደግሜ አመሰግናለሁ። እኔም ስለጋበዝከኝ በጣም አመሰግናለሁ። እንደዚሁም አድማጮችንም አመሰግናለሁ። ኮቱ ሶዶ ኒቡና እስኪ በድምጽሽ ትንሽ ትዩ። አመለሰላ ሌላ 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 በሬደሰላ ሌላ 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 ከቢዳዌ ነው ፈላሌ በእውነት ቆንጆ ነው። እንዴት ነው ዝም ብሎ መስቀል ይቻላል? ላጅብሽ ነበር ምነው አቋረጥሽብኝ? በወንድ አይሆንም እንዴ? አይ ይሆናል። መልካም ዘፈኑ ዘፈኑ ተቀባይ የሚያስፈልግ ዘፈን ስለሆነ ብዬ ነው። እኔ ደግሞ በዘፈን ጭራሽ የምነካቸው አመርቲ እንደ ዝም አለችው ልታሰኘኝ ስለሆነ እኔም ሽልብያለሁ። ለማንኛውም አመርቲ እስኪ አመርቲ ማን ነች? አመርቲ እንግዲህ ታሁን በፊትም ያንተ ፕሮግራም ላይ ራሴን አስተዋውቂያለሁ። አመርቲ ማለት አመርቲ ዋሪ ያው አንድ የኦሮሞ አርቲስት ነች። ኦሮሞነቷን የምትወድ የኦሮሞ ልጅ ነች። አመርቲ የሁለት ልጆች እናት ነች። አመርቲ በአሁኑ ሰዓት ካናዳ አልበርታ ካልጋሪ ውስጥ ትኖራለች። መልካም እንግዲህ አመርቲ እንዳልሽው ከዚህ በፊት ከኔ ጋራ ቆይታ አድርገሻል። እንደ ስራ እንደጀመርሽ ወደ ሙዚቃው እንዴት እንደገባሽ እንግዲህ ደግሞ ማንሳት አስፈላጊ አይደለም። እንደው አመርቲ እናትነት እንዴት ነው? እስኪ ሌላ ነገር ውስጥ ከመግባቴ በፊት እናትነት በጣም ትልቅ ነገር ነው። እናትነት ማለት ይሄ ነው የማይባል በአንድ በኩል እናትነት ከሁሉም በላይ ትልቅ ደስታ ነው። እናት በልጇ በጣም ትደሰታለች፣ ልጆቿን በጣም ትወዳለች። በልጆቼ ደሰታለሁ፣ በጣም ወዳቸዋለሁ። እንግዲህ በዛው ደግሞ ልጅ ማሳደግም ቀላል ነገር አይደለም። ግን እግዚአብሔር ደግሞ ላያስችል ስለማይሰጥ ሁሉንም አቅልሎ ልጆቹንም ይለው በሰላም በጤና ያሳድጋል እግዚአብሔር እየረዳኝ ማለት ነው። እንደው አመርቲ ከስራሽ ጋራ እንደው አይከብድም? እናትነት አለ ደግሞ እዚህ ጋርም ሌላ ምትወጂው ሙያሽ ነው ወይም እንደው የተሰጠሽ ስጦታ ነውና እንደው ስትዘፍኚ ወይም ስትሰሪ ልጆቹ እንደው ትንሽ አያስቸግሩሽም? ጊዜ አያጡም? የእናትነት ፍቅር እንደው አጣንም አይሉሽም? እኔ ከሙዚቃውም ከምንም በላይ ለልጆቼ ነው ቦታና ጊዜ የምሰጠው። ገባ? እኔ እንደ ሌላው አርቲስት ፎከሲንግ ዘፈን ላይ ብቻ አርጌ ሙዚቃ እየሰራሁ አይደለም ያለሁት። ዘፈኖቼንም ሙዚቃዬንም በደንብ ፕሮሞት እያረኩ አይደለም ያለሁት። ያ የሚሆንበት ምክንያት ከሁሉም በላይ ልጆቼ ስለሚቀርቡ ለልጆቼ ነው ቅድሚያ የምሰጠው። እኔ ፎከሲንግ ሙዚቃው ላይ ካረኩ ለልጆቼ የምሰጠው ጊዜ ስለሚጠብ ከምንም በላይ ደግሞ ለልጅ የምሰጠው ፍቅርና ጊዜ ስለሚበልጥ እኔ ፎከሲንግ ልጆቼ ላይ ነው። እዚህ ነው ብዙም ዘፈን የሙዚቃ ፍቅር ስላለኝ እሰራለሁ እንጂ እንደሚፈልገው ራሴን ፕሮሞት እያረኩ አይደለም ያለሁት። እንዳልሽው ብዙ ጊዜ አትታይም። አመርቲ ሙዚቃሽን እንደው ስታስተዋውቂ አትታይም። እንደው በነገራችን አመርቲ ስንት ካሴቶች አሉሽ? እኔ እንግዲህ እስካሁን 5 አውጥቻለሁ። 5 ዲ? አዎ የመጀመሪያው ካሴት ብቻ ነበር 1997 ነው ያወጣሁት። እሱ ገላምበሬት የሚል ካሴት ነበር። እና ከዛ በኋላ ደግሞ 1999 ላይ ባቲ ሚሊዮን አልበም አወጣሁ። 2000 ላይ ባለማ ሚሊዮን ያወጣሁት። እንደገና 2004 ካሩ last year ደግሞ 2013 ያወጣሁት
ይሄ መጨረሻውን አዳኬኛ የሚለው ነው እንግዲህ አመርቲ በጋርድ ነው የምትንቀሳቀሹ የሚባል ነገር አለ በጣም ብራም ሆነሻል ይባላል እንዴ 5 ካሴት ቀልድ ነው እንዴ ስንስጥሽ አይ እንደሱ ማብለ ለሰባት ነው እንደው ይሄን ነገር ካነሳው አይቀር አመርቲ አሁን እንደውም ትንሽ ይሻላል ይመስለኛል ይሄ እንደው የኦሮሞ አርቲስት ገንዘብ የሚያዝም ወደ ገበያ ውስጥም የመግባት ወደ ውጭም የተለያየ ነገር የመስራት ነገር እየታየ ይገኛል ግን አንድነት እንደሌላችሁ ይነገራል ስራችሁን እንደምልታቀርቡ የምትሸጡበት ሰርታችሁ እንኳን የላችሁም ይሄ እውነት ነው ትገናኛላችሁ ማህበር አላችሁ አይ እንደሱ ማህበር የሚባል ነገር ያለ አይመስለኝም ያልሰማሁም አላየሁም ሰውም የሚኖረው ያው በየቦታው ተበታትኖ ስለሆነ ተገናኝቶም እንደዚህ ተወያይቶ እንደዚህ አይነት ነገር ማድረግ ትንሽ ይከብዳል ደግሞ ሜጃ እንግዲህ ሰው ለነገሩ ሁሉም ሰው በደንብ ካሰበበትና እንደዚህ እናድርግ ካለ ቴክኖሎጂው ባደገበት ሰዓት ሰው በምንም ነገር ማገናኘት ይችላል ግን እኔ ሀሳቡም ያለው ሰው ይኖር አይኖርም አላውቅም ከብዙም ሰው ጋር ብዙም አልገናኝምና ያለ አይመስለኝም መልካም አመርቲ እንግዲህ አቃለው አዲስ ስራዎች እንዳሉሽ እሱም ለህዝብ አቀርበሻል የህዝቡ አቀባበል እንዴት ነበር እንዴት አገኘሽው እስኪ ስለ ስራሽ ስለ አዲሱ ካሴትሽ ንገሪ እኔም ጃይ ከብዳል እንግዲህ እኔ ህዝቡ እንዴት እንደተቀበለው ለራሴ አላየሁም ማለት እንደዚህ ሲዲውን አውጥቼ ሄጄ ሾው አዘጋጅቼ ቱር አድርጌ ምናምን ህዝቡን አላየሁም ገባ ስለዚህ ሰው እንዴት ነው የሰው አመለካከት እንዴት ነው የሰው አቀባበል የሚለውን እኔ መገመት አልችልም ለምን ሲዲው ወጣ አገር ቤት ሊወጣ አልቻለም ያው እኔ ብቻም ሳልሆን ብዙ አርቲስቶች አውጥተው የማንም አልወጣም ገበያ ላይ አገር ቤት ከኔም በፊት ከኔም በኋላ ያወጡት ገበያ ላይ አልዋለላቸው እዚህ ውጭ ሀገር ደግሞ እንግዲህ በየቦታው ለሰው ነው የተላከው እስከዛሬ እንግዲህ ያው አንዳንዶቹ ሽጠው ገንዘብ ምናምን የመለሱም አሉ ሌላው ደግሞ እዛው እንግዲህ እስካሁን ያለምንም እንትን የተቀመጠ አለ ማለት ነው እና ሰው ምን ይላል ሰው ምን እንዴት ነው አቀባበሉ የሚለው ለራሴ አላየሁት እንደው አመርቲ እንደው እንደቀደም እንደገለሽው ኮንሰርት አዘጋጅተሽ ወተሽ እንዳትሰሪ እንደው አይናፋር ነሽ አመርቲ እኔን እስከማቅሽ ድረስ እንደው አርቲስትና አይናፋርነት እንደው አንድ ላይ ይሄዳል እንደ ኮንሰርትስ እንዳታዘጋጂ ያደረገሽ ምክንያት ምን ይሆን አመርቲ አይናፋርነት እንኳን እዛ እስከሚደረስ ነው ያው ካውቀት ተመክረሃለሁ ግን መጀመሪያ እንዳነሳ ነው እኔ የልጆች እናት ነኝ እና ልጆቼን ማሳድገው ብቻዬን ነው ገባ እንዳልኩ እኔ ኮንሰርት ሌላ ሀገር አዘጋጅቼ ሊድ እንኳን ሌላ ሀገር ርቄ መሄድ ይቅርና እኔ እዚሁ ለአንድ ለሊት ያለ ልጆቼን እንትን ብዬ ሄዶ እንደዚህ ኮንሰርት ማዘጋጀት ምናምን አልችልም ምን እንዴት ለማን ጥያቸው ሄዳለሁ እና እኔ ጥያቸው ልጆቼ ምን ይሆናሉ የሚለው ነገር ስላለብኝ በዛ ምክንያት ቆይ ግድ የለም ፎከሴን ልጆቼ ላይ እነሱ ይደጉልኝ በጥሩ መንገድ እያልኩ እነሱ ላይ ነው እና እስካሁን የትም እንደዚህ ኮንሰርት ምናምን አዘጋጅቼ ሄድኩበት የለኝም አንድ ጊዜ ከሳሊሃ ጋር እንትን ኤድመንተን አዘጋጅተን ያው እና እሷ ልጆቻችንን ይዘን ነው ድራይቭ አድርገን ነው እሱንም ልጆቹ አብረው ስለሄዱ ማለት ነው በተረፈው እንደዚህ ርቆ መሄድ ምናምን አልችልም እና ያው እሱም ይሆናል እንግዲህ ያናፋርነት እንኳን አይታወቅም አንድ የመድረክ ለስከሞ አንድ የመድረክ ለስከሞታ ነው
እስኪ አመርቲ ይሄንን ዜማውን ላስቀድምና አንቺ በድምጽሽ ትንሽ ሲሊና እስኪ ዜማውን አስቀድምላለሁኝ እስኪ በድምጽሽ በይልኝ አፍሪካ ነጋነጋ ቶኬራ ማርማሪኒ ለኪቱ ነጋነጋ ሞሪኒኒ አፍሪካ ነጋነጋ ቶኬራ ማርማሪኒ ለኪቱ ነጋነጋ አመርቲ እንዳየሽ መድረክ ላይ በደንብ ትንቀሳቀሻለሽ መድረኩን ትቆጣጠሪያለሽ አይናፋርም አትመሲም እንግዲህ አመርቲ እንግዲህ አሁን ካሴት ስራሽ አዲሱ ስራሽ እንዳልተሸጠ ነው እየገለሽ ያለሽው መድረክ ተዘጋጅቶልሽ መድረክ ላይ ከህዝብሽ ጋር ለመገናኘት ትፈልጊያለሽ እንደው ያልቻልሽበት ምክንያቶች ቀደም ገልጸሻል የኦሮሞ ህዝብ ምን እንዲያደርግልሽ ትፈልጊያለሽ ካሴት አለሽ ምክንያቱም የወለዱትን ሲስሙለት ነው የሚባለው እና ስራሽን የኦሮሞ ህዝብ የኦሮሞን ባህል ማንነት የሚያንጸባርቅ ነገር ነውና የዘፈንሽው ከኦሮሞ ህዝብ ምን ትጠብቂያለሽ የኦሮሞ ህዝብ ምን ያደርግልሽ የኦሮሞ ህዝብ እንግዲህ እኔ ከኦሮሞ ህዝብ ፍቅር ነው የምፈልገው ከሁሉም በላይ እና የቻሉት ደግሞ ከቻሉ ያው እንግዲህ ቪዲዮን ባለበት የሚሸጥበት እንዲገዙና እንዲሰሙት ያው ጠይቃቸዋለሁ የት ነው ሲዲው አሁን ባሁን ሰዓት ያለው የኦሮሞ ህዝብ ሊገዛ ቢፈልግ እንዴት ሊያገኘው ይችላል ቦታውን እንደው ብትገልጪ ወይም ስልክ አድራሻውንም ስልክም ካለ ብትገልጪ ጥሩ ነው ነገሩ ያው ሲዲው ካልጋሪ ነው የሚገኘው ካልጋሪ ውስጥ በየሱቁ ሰጥቻለሁ እንደዚሁ ደግሞ አንዳንድ ቦታዎች አውስትራሊያ ኖርዌይ ምናምን እንደዚህ ተልኳል እና ያው የላኩት በሰው ስለሆነ እንግዲህ ሰዎቹ ምን ያህል ፕሮሞት እንደሚያደርጉት አላውቅም እንጂ ከሰው ጋር ላይ ነው የሚገኘው ሚኒያፖሊስም ሸጎዬ የሚባለው ሰውዬ ጋር ከቲቺ ነው የመጣሁት እሱም እንግዲህ ያው ሚኒያፖሊስ ሜዱ ሰዎች ከሸጎዬ ማግኘት ይችላሉ ሸጎዬ ማለት የሁሉንም አርቲስት ፊት የሚሸጥ ሰውዬ ነው እንግዲህ የአመርቲ ዋሪን አዲሱን ስራ ለማግኘት የምትፈልጉ በተለያየ አውሮፓም ሆነ በአሜሪካን እንደሚገኝ እየገለጸች ትገኛለች ግለሰቦች የወሰዳችሁ የአመርቲ ዋሪን ስራዎች ለመሸጥ ሞክሮ ከህዝብ ጋር እንድትገናኝ ለማድረግ ተንቀሳቀሱ ወስዶ ዝም ማለት አግባብነት የለውም አርቲስቶቻችንን ማሳደግ መንከባከብና ጌጦቻችን ናቸው የታሪክ በነሱ ሊታይ የሚችል የኦሮሞ ባህልን መግለጽ የሚችሉ ናቸውና እንግዲህ ባህላችንን ማንነታችንን የሚያንጸባርቁበትን አፍኖ መቀመጥ አግባብነት የለውም እንላለን አመርቲ እንደው እስኪ የወደፊት
አላማሽ ምንድነው? ወደፊት አላማዬ እንግዲህ የልጅ እናት በእኔ አስተያየት ያው ልጆቿን ለማየት ነው ሀሳቧ ምኞቷም ልጆቼ ይደርሳሉ ተሞራውልኝ የሚለውን ነው የምታስበው። እኔ በአሁኑ ሰዓት ስለ ልጆቼ ነው እንጂ የማስበው ለራሴ አላማዬ ይሄ ነው የሚለውን ያው ልጆቼ እስቲ አድገው እነሱ እንግዲህ 18 እስከሚያልፉ ለራሴ የማልመው ብዙም አይደለም። ግን ያው ሰው ልጅ እኔም አስባለሁ ወደፊት እንዲያረጋለሁ የሚለው አለ። ግን በአሁኑ ሰዓት ግን በአብዛኛው ስለ ልጆቼ እንግዲህ አንድ ያየሁት ነገር አለ። አመርቲ ትወዳደሪያለሽ የሚል ማስታወቂያ አይቻለሁ የኦሮሞ አርቲስቶች። እስኪ ስለሱ ትንሽ ትነግሪኛለሽ? እንደው የኦሮሞ ህዝብ ድምጽ እንዲሰጥሽ የት ቦታ ነው ድምጽ ሊሰጥ የሚችለው? እኛም በሰይፈ ነበልባል ሬዲዮ አማካኝነት የኦሮሞ አርቲስቶችን እናበረታታለን። የኦሮሞ ህዝብ ድምጽ እንዲሰጥ እንጠይቃለን። አመርቲ ድምጽ ሊሰጡሽ ቢፈልጉ እንዴት ነው ድምጽ ሊሰጥ የሚችለው? እኔ እንኳን ያየሁት ፌስቡክ ላይ ነው። ፌስቡክ ላይ ዳዊቴ መኮንን የሚያወጣቸው አሉ ኖሚኔትድ የሆኑ አርቲስቶች ማለት ነው። በየካቴጎሪው አወጥቷቸዋል እና እኔንም እዛ ላይ አውጥቷል። የኔ የወጣው ያው የሴቶቹ ላይ ነው እና ያው ወደ መጨረሻ ላይ ነው እኔ ስም የተጠራው እና ፎቶዬም በደንብ አይታይም። ለነገሩ ያው እዛ ላይ ነው ያለው። እንግዲህ እንትን ሰው ሄዶ እዛ ላይ መምረጥ ይችላል መሰለኝ። እኔ ዳዊቴ ነው ነገሩን ያወጣውና እኔ ብዙም አላውቅም ውስጡን አላውቅም ማለት ነው። ያው እንግዲህ የኦሮሞ ህዝብ ምርጫውን እንዲያካሄድ እኛም ጥሪ እናደርጋለን። እንደው አመርቲ ስራዎችሽ በሙዚቃው ቀጥለሽ ከኦሮሞ ህዝብ ጋር ለመገናኘት ወደፊት እንደው የምታደርጊው ጥረት ይኖር ይሆን? እንደው ባለፈውም ከሳሊያ ጋራ አንድ ካሴት እንዳወጣሽ አውቃለሁ። ስለሱም እስኪ በባጭሩ ብትገልጪልኝ። ከሳሊያ ጋር ያወጣነው ስለ አኖሌ ነበረ እና እሱ እኛ በጀመርንበት ሰዓት ወይ ባቀርንበት ሰዓት አልወጣልንም። ምክንያቱም እዚህ እኛ የምንኖርበት ከተማ ብዙ ሙዚቀኛ ስለሌለ ሙዚቃውን የሚሰራልን ሰው ጠፍቶ ነው። ዘፈኑ እንኳን በጊዜው ነበረ ከኬንያ ነው ተጽፎ ያው በሷ ምክንያት እሷ ነች ሰው ለሷ ጽፎ ሰጣት። በሷ ምክንያት የመጣው ዘፈኑና ሳጣን ሙዚቃ የሚሰራና አንድ ልጅ ኤርትራዊ ሙዚቀኛ አለ። እሱ ነበረ እና የሰራልን ያው በጣም ጊዜ ወሰደብን። በጣም ጊዜ ወስዶብን ያው እንደፈለግነው ወቅቱን ጠብቆ እንኳን አልወጣም ዘፈኑ። ብዙም አልተደሰትንበትም። ያው እንግዲህ ወደፊት ለማሻሻል እንሞክራለን። ሌላው ደግሞ ከኦሮሞ ጋር እኔ እገናኛለሁ ማለትም እኔ ባለሁበት ከተማ ውስጥ እንኳን ኮሚኒቲ ኦሮሞ ኮሚኒቲ አጠንክሮ ለማቋቋም ብዙ ጥረት አድርጌያለሁ። እንዲያውም አስመራጭ ኮሚቴ ውስጥ ነበርኩኝ። አሁን ኦሮሞ ኮሚኒቲ በደንብ ተደራጅቶ በደንብ እንዲቋቋም ጥረት እየተደረገ ነው። ሌላው ደግሞ ከ2010 ጀምሮ በየዓመቱ ሬቻ እናዘጋጃለን። ሬቻውንም 2010 3 ሆነን የጀመርነው እና አሁን በየዓመቱ እያደገ መጥቶ ይኸው ዘንድሮ ደግሞ ለሚመጣው ሬቻ ዝግጅት ጀምረናል ማለት ነው። እዛ የተነሳ እኔ ከኮሚኒቲ ጋር ከኦሮሞ ጋር በደንብ እገናኛለሁ ማለት ነው። ያ ልጠቅስ የፈለኩት ምንድነው የበለጠ ስራሽ ለመስራት በመላው ዓለም ላለው ኦሮሞ ስራሽን ለማድረስ የኦሮሞ ህዝብ ከጎንሽ መቆም አለበት። ምክንያቱም እንደው የኦሮሞ ህዝብ ልጆቹን ማሳደግ ይጣበቅበታል ከሚል አንፃር ነው። እንደው አመርቲ ወደፊት ወይም እንደው አዲስ ስራ ለመስራት አቅደሻል? በሙዚቃ በኩል ነው። ያ ይሄም አልተሸጠም አይደል?
እንኳን ሀሳብ የለኝም ከአሁን በኋላ ሙዚቃ ፍቅሩ ስላለኝ እንደው አልፎ አልፎ ወይ ድንገት ለማውጣት ሞክራለሁ እንጂ እንደዚህ ደግሜ ጊዜን ወስጄ ገንዘቤን አጥፍቼ እንኳን አልበም ሰራ አይመስለኝም። ምክንያትሽም የሚሆነው እንደው የደከምሽበትን የኦሮሞ ህዝብ ወስዶ እንደው የደከምሽበትን ያወጣሽውን ገንዘብ እንኳን መመለስ ስላልቻልሽ ይመስለኛል። ይሄም ደግሞ ትልቁ ነገር የኦሮሞ ህዝብ አለመረባረብ ነው። ሌላ ደግሞ የኦሮሞ አርቲስቶች አለመጠናከራችሁ ማህበር አለመኖሩ ራሱ ትልቅ ችግር እንደሆነ ነው የሚሰማኝ። አዎ ትልቅ ነገር ነው። ለምን ገንዘብ አውጥተን ስንት ደክመን ነው የምንሰራው። ዝም ብሎ አይደለም የሚሰራው። ገባ ሙዚቃ ሲሰራ እና ተሰርቶ ደግሞ ህዝቡ ካልገዛውና እንትኑ ካልሄደ ሞራልህ ራሱ ይነካል። ያሁን ሞራሌ ይነካል። ለምን ነው እኛ እንደዚህ የምንሆነው? እንደሌላው ህዝብ እንደሌላው ዜጋ ለምንድን ነው ሰውኛ ሙዚቃ ሪስፔክት አርጎ የማይገዛው? ለምንድን ነው እኛ ማናድገው የሚለው ይሰማኛል። እና አሁንም ቢሆን ሙዚቃ ለፍቅር ነው እንጂ ለገንዘብ አይደለም እየሰራው ያለው እውነት ለመናገር። ለምን ብዙ ደክሜ እኔ እስካሁን በሙዚቃ እንደዚህ ሆኛለሁ በሙዚቃ እንዲያርግ ያለው የሚለውን ነገር አላውቅም። እንደው ማህበር መተለው ደግሞ ምንም አርቲስቱም ራሱ የሚተባበርም አይመስለኝም። ይኸው እንደሚታየው አንዱ ሾው ካዘጋጀ ሌላው ደርቦ በዛን ቀን ሾው ያዘጋጅበታል። ላስቲርም አይተናል ሚኒያፖሊስ። ዘንድሮም እንደዚህ አይነት ነገር ያለ ይመስለኛል። አንዳንድ የተደራረቡ ፕሮግራሞችን እናያለን። ያ ደግሞ አለመተባበር አለመተሳሰብ ነው። ሆም ተብሎ ነው የሚደረገው ማለት ነው ይሄ ነገር አንዱን ለመጣል አንዱ እንትን ለማለት ነው። እኔ አላውቅም ፕላናቸውን አላውቅም፣ ግን ማየው ነገር ለኔ አስደስተኛል። እንደዚህ የሚሆን ፕሮግራም ካዘጋጀ ሌላው በዛ ላይ ደርቦ ማዘጋጀት የለበትም። በእውነቱ በጣም የሚያሳፍር የሚያሳዝን ራስ ወዳድነት ካልሆነ በስተቀር አንድ ቤት የሚሰራ ሰው ምን አይማዘዝም እንደሚባለው ነው መሆን የነበረበት። የኦሮሞ ህዝብ እርስ በራሳችሁ በጣም አመሰግናለሁ ስለተባበርሽ። በእውነቱ በጣም የሚያሳዝነው አንድን አርትን የኦሮሞ ህዝብን ባህልና ቋንቋ ማንነትን ሰራለን እናንጸባርቃለን ብላችሁ የተነሳችሁ አርቲስቶች እርስ በራሳችሁ ደግሞ ስትጓተቱ እና ስትጠላለፉ በእውነት የሚያሳፍርም የሚያሳዝንም ነው። እንግዲህ የኦሮሞ ህዝብ መልስ ይስጣቸው እንደዚህ ለሚያደርጉ አርቲስቶች። አመርቲ ከስራዎቼ ይሄንን ዘፈን እወደዋለሁ ምትዩ ዜማለሽ እሱን አቅርቢልኝና እንሰናበታለን። እንግዲህ ባለፈው እንደ ነገርኩህ አንድ ከአዲሱ አልበሜ የአንድ የከሚሴን ዘፈን ራሴ ጻፍኩት አለ እሱን እወደዋለሁ። ሌላም እንደዚሁ ደግሞ ብየኮ የሚል አለ። እስኪ ብየኮ የሚለው ብየቶ ጫልቱ ኦሮሚያ ገሪው አሃያን ሱበዳቹ ኦሮሚያ ገሪው አሃያን ሱበዳቹ ብያው ማንጅራ ዲቢ ፈጋዲቱ Kantinchachuma biyeto yadito Sarkatu sarkatu Biyumo fiwaya Nufatin konodu Biyeto romya Sarkatu sarkatu Biyumo fiwaya Nufatin konodu በእውነቱ በጣም የሚያምር ነው። ጥሩ ድምጽ አለሽ። እኔ ያጨብጭብ ያለው የኦሮሞ ህዝብ በእውነቱ አያሳፍርሽም። አሁን ይሄ አዲስ ስራሽን የኦሮሞ ህዝብ
እርግጠኛ ነኝ ይሄ ፕሮግራም እንደተላለፈ ባለሽበት ቦታ ወይም ካለሽበት ቦታ ካሴቱን እንደምትልክላቸውና ገስተውሽ አንቺም ተጠናክረሽ አዲስ ስራ የኦሮሞን ህዝብ ከዚህ የበለጠ ስራ ይዘሽ ልትቀርቢ እንደምትቺ የኦሮሞ ህዝብ ያምናል ቃልም ልትገቢ ይገባል የኦሮሞ ህዝብ ከጎንሽ እንደሚሆን የኦሮሞ ህዝብ መልስ መስጠት አለበት ብለን ተስፋ እናደርጋለን እናምናለንም ደግሞ የኦሮሞ ህዝብ አሳፍረንም መልካም አመርቲ መልስ እንፈልጋለን የኦሮሞ ህዝብ አመርቲን ባለችበት ወይም ካለችበት ቦታ አግኝታችሁ ስራዋን እንደው ወስዳችሁ እንደምታዳምጡ ተስፋ አደርጋለሁ አመርቲ የመጨረሻ በመድረክ ላይ አመርቲ አንድ ገጠመኝ አላት የሚባል ነገር ሰምቻለሁ ምንድነው ያገጠመኝ መድረክ ላይ አስቂኝ ገጠመኝ አላት አሉ ምን ይሁን እኔ አላውቅም የገጠመኝ ከመድረክ ላይ እየዘፈንሽ ያለ ለመጨበጥ አንዱ ጥሎሽ ነበር የሚባል ነገር አለ እውነት ነው አይ እሱ ብዙ ጊዜ ነው የሚያጋጥመን ግን ያው መሬት አልነካሁም ሌሎቹ ደገፍ አድርገው መልሶኛል ወደ ስቴጁ ማለት ነው መልካም ያ ያለ ነው ያ ሁሌም ነው እሱማ ብዙ ነገር አለ የማይነገር ነገር ሁሉ አለ እስቲ አንዱን ንገሪን እናንሰነባበታለን አንዱን ንገሪንና አይ እስበፊትማ የሚነገራለሽ መልካም እንግዲህ አመርቲ ስራዎችሽን በአዲስ መልክ ሰርተሽ የበለጠ ከኦሮሞ ህዝብ ጋር ተገናኝተሽ የኦሮሞ ህዝብ የሚያሳድግ ወይም ሊያሳድግሽ እንደሚገባ ተስፋ እናደርጋለን አሁንም ደግሞ እምነታችን ነው ያደርገዋል እንላለን በ713 298 7575 አመርቲን ለማግኘት የምትፈልጉ ካላችሁ በዚህ ስልክ ልናገናኛችሁ እንችላለን ሌላ መንገድ ካለም አመርቲ ልትገልጪ ትችያለሽ አመርቲን አግኝተው ካሴቱን ለመግዛት ቢፈልጉ አመርቲ እንዴት ሊያገኙ ይችላሉ አመርቲን ያው ብዙ ሰው ፌስቡክ ላይ ሊያገኘኝ ይችላል እንግዲህ ያው ወደ 5000 ፍሬንዶች አሉ እንግዲህ 5000 ፍሬንድ እንደዛ በዛ በፌስቡክ ሊያገኘኝ ይችላል ስልክ ቁጥር እንኳን እንግዲህ ኔታ መልካም በሴፍ ሬዲዮን ስልክ ቁጥር ያገኙሻል ግን ወደፊት ግን እንትን አይፎን ላይ ለማውጣት እንትን እያልኩ ስለሆነ ያው ባይቱንም ያገኛሉ እስካሁን አልወጣም ያው እንትን እያልኩ መልካም እንግዲህ 5000 ያመርቲ የፌስቡክ ጓደኞች ጉዳችሁ ይታያል እንግዲህ ለማንኛውም ይሄን ዜማ ላድርግና እንሰነባበታለን አመርቲ በመጨረሻ ልታስተላልፊው የምትፈልጊው መልእክት ካለ እድሉን ልስጥሽ በመጨረሻ ማስተላልፈው ነገር ያው እኔ የኦሮሞ ህዝብ በጣም ነው የምወደው ህዝቤን እነሱም ያው እንደሚወዱኝ ተስፋ አረጋለሁ እንደሚወዱኝ አውቃለሁ በዛ ላይ ደግሞ እንግዲህ ያው የአርቲስት ስራ ተሰርቶ እንደዚሁ መሬት ላይ እንዳይቀር ሰፖርት እንዲያደርጉን ሲዲያችንንም እንዲገዙና ሞራላችንን እንዲጠብቁልን እጠይቃለሁ ሌላው መልእክት ማስተላልፈው የኦሮሞ ህዝብ ሴፍ ነበልባልን ሬዲዮ እንዲደግፍ እንዲረዳ ሰፖርት እንዲያደርግና ይሄ ሬዲዮ እንዲያቆይልን በክብር ለምናለሁ ይሄንንም ያልኩበት ምክንያት ምንድነው የሴፍ ነበልባል ሬዲዮ ለየት ያለ ነው ለየት የሚያደርገው ነገር ምንድነው አሁን ሌላው የኦሮሞ ሚዲያ ፕሮግራሙ ሁሉ የሚተላለፈው በኦሮምኛ ነው ሴፍ ነበልባል ግን በአማርኛ ስለሆነ በአማርኛ የሚተላለፈው መልእክት ለወዳጅም አማርኛ ኦሮምኛ ለማያውቅ ወዳጅም ኦሮምኛ ለማያውቅ ጠላትም መልእክቱን ስለሚያስተላልፍ መቆየት አለበት እና ሴፍ ነበልባል ሬዲዮ እንዳይጠፋ የሚለውን ነው ባለፈው አይቼ ሚዲያ ላይ በጣም ያዘንኩትና ያንን ህዝቡ ሰምቶ ህዝቡ ሰፖርት እንዲያደርግ በጣም በክብር እጠይቃለሁ ይሄ ነው መልእክት በጣም እናመሰግናለን እስኪ ይሄን ዜማ ላሰማሽና በድምጽሽ ታንጎራጉልኝና እንሰነባበታለን
እስኪ በድምጽሽ ትይልን እሺ ደበሌኮ ያ ደበሌኮ ስኔጋላ ፖለቲካ ሲቱቤካ ደበሌኮ ካፈታን ጣፌ ተዛፌ ደበሌኮ ኮቲቸገማ ኮቲቶ ደበሌኮ ጃለላላ ነራፌ ደበሌኮ ነሚለቱሬ ድርቴቶ ደበሌኮ ስኔጋላ ፖለቲካ ሲቱቤካ ተወዳጇ ድምጻዊ አመርቲ ዋሬ በእውነቱ ከኛ ጋር ስላደረግሽ ቆይታ በሰይፈ ነበልባል ሬዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። በጣም መረዋ የሆነ ድምጽ ነው ያለሽ። ስራዎችሽ ብስለት እየተሞላ ስለሆነ በእውነት በዚሁ ቀጢ አዲስ ስራዎችሽ ጋር በድጋሚ እንገናኛለን። 50 ሎሚ ላንድ ሰው ሸክም ለ50 ሰው ደግሞ ጌጡ ነውና የኦሮሞ ህዝብ ተረባርቦ አርቲስቶቻችንን በደግ ሊያደርግ ሊያሳድግ ይገባል እንላለን። አመርቲ እግዚአብሔር ይስጥልኝ። ሰላም ወይ እኔም በጣም ነው ማመሰግነው። አድማጮችንም አንተንም በጣም ነው ማመሰግነው። ገና
አድማጮቻችን ስታዳምጡን የቆያችሁት የሰይፈ ነበልባል የሬዲዮ ፕሮግራም ነው። እነሆ ታዲያ ደቂቃዎች ቀሩን ፕሮግራማችን ልንጨርስ ማለት ነው። ታዲያ በዛ ደቂቃ ደግሞ የተለመደ የሙዚቃ ግብዣ አለን። ሙዚቃውን እዮባይሳን ይመረጣል። በዚህ በቄሮ ዜማ እንሰናበታለን። ለቤተሰብህ ሁን፣ ለቤተሰብ መሆን ካልቻልክ ለራስህ ሁን፣ አለበለዚያም ጥፋ እያላቀንቅነዋል ቄሮች። ቄሮችን ባላችሁበት ስለ ሙዚቃው ከልብ ያመሰግናችሁ። እስከ ሳምንት መልካሙን ሁሉ እየተመኘሁላችሁ አዘጋጅቼ ያቀረብኩት በሪ ዓለሙ ከዮባይሳ ጋር በመሆን ነው። ሳምንቱ የሰላም ይሁን። ሰላም ደህና ሁኑ።
Thank you.